بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله يقول الله تبارك وتعالى في القرآن الكريم وفعلوا الخير لعلكم تفلحون ويقول رسول الله صلى الله عليه وسلم خيركم من تعلم القرآن وعلمه إن شاء الله تعالى تعالى ما تيجي من الزفاجو يفاتن زيننا بزيوم من فيها ፊትማ መተካት ማስመልከት ይሆናል ማለት ነውና በዚህ ፕሮግራም ላይ የተለያዩ ዝግጅቶችና ፕሮግራሞች ይቀርባሉ። ከነዚህ መካከል የአኽታሚዎችን ቃለ መጠይቅ እናደርግላቸዋለን ማለት ነውና በመጀመሪያ እንኳን በደህና መጣሽ ደህና ታዳሚዎች ለሚደርሳችሁ ራስን ታስተዋውቂ ማለት ነው። እኔ ሶፊያ አወል እባላለሁ ማለት ነው። ማሻአላህ ኢንሻአላህ አንዳንድ ጥያቄዎችን የምናነሳ ይሆናል ማለት ነው። ቃለ መጠይቅ የምናደርግ ይሆናል። የመጀመሪያው ጥያቄያችን ምንድነው? ወደ አሊማኒ ቁርአን ግሩፕ እንዴት ተቀላቀልሽ? እንዴት መጣሽ? እንግዲህ የቁርአናችን ግሩፕ መቼም አልኢማን የሚባለው ብዙ ሰው የሚያውቀው ብዙ ሰው ያየው ግሩፕ ነውና ወደ አልኢማን የቁርአን ግሩፕ እንዴት ነው የተቀላቀለችው? እንዴት ነው የመጣችው? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መርሐበን። ወደ አልኢማን ግሩፕ ስቀላቀል ያው መጀመሪያ የቁርአን መቅራት አላማ ነበረኝና እየፈለኩ ያለ ድንገት ያው ገብቻ አገኘሁኝ። ከዛም ጀምሬ ያው ቃይዳን ተቀራሁ። ቃይዳን አክትሜ ወደ ቁርአን ገባሁ ማለት ነው። ቁርአን ቀርቼ ዝደረኩ አልহামዱሊላህ ማሻአላህ። ስለዚህ ቁርአን ከመቅራትሽ በፊት ልክ ወደ ግሩፕ እንደተቀላቀልሽ ቃይዳን ነበር የቀራሽው ማለት ነው? አዎ ቃይዳን ቀራሁት። ያው ትንሽ በሰዓቱ ቃይዳ ትንሽ ተናብለኝም እያቆራረኩኝ እያልኩ ቃይዳን ጨረስኩኝ። ከዛም በኋላ ያው ቁርአኑ ገራኝ ማለት ነው። ማሻአላህ። ስለዚህ ቁርአን ለሚቀራ ሰው በጣም እሱ ወሳኝ ኪታብ መሆኑን እንግዲህ ወሳኝ መቀደም ያለበት ኪታብ መሆኑን እንግዲህ ከዚህ መረዳት እንችላለን ማለት ነው አይደል? አዎ በደንብ ነው የሚቻለው። ቃይዳን ካልቀሩ ቁርአን ምን እንደሆነ ገባቸው አይመስለኝም። ቃይዳን ሲቀሩ ግን የቁርአን መሳሳቦች አርጉት ይደርሱንም ልይት አድርጎ ለማወቅ ይረዳል ማለት ነው። ኸይረን መርሐባ። ወደ ቀጣዩ ኢንሻአላህ ጥያቄ እንሄዳለን። ቁርአን ለማክተም ምን ያክል ጊዜ ወሰደብሽ? እንግዲህ መቼም ሰው ቁርአን ሲቀራ ብዙ ጊዜ የሚወስድበት አለ፣ እንደዚያም ደግሞ የተወሰነ ለምሳሌ ያጠር ያለ ጊዜ በትንሽ ጊዜ የሚጨርስ አለ፣ በረጅም ጊዜ የሚጨርስ አለና እንደው አንቺ ቁርአን ለማክተም ቁርአን ለመጨረስ እንግዲህ ቃይዳን ከፈሽ ማለት ነው ምን ያክል ነው የወሰደብሽ? ቁርአን ያው ትንሽ ወስጃለሁኛል 2 አመት ነው ብዬ አስባለሁ። ግን የተወሰነው እንደዚህ በደንብ አልቀራም ነበር በፊት ማለት ነው። ብዙ ጊዜ ማቋረጥ አበዛ ነበር። ብዛት ነበረብኝ። ከጥቂት ወራቶች በኋላ ነው በደንብ መቅራት ያስኩት ማለት ነውና 2 አመት ወስዶብኛል ባጭሩ። አይዋ ያው እንግዲህ ትምህርቱን ሲሰጥ የነበረው በዋትስአፕ እንደሆነ ይታወቃል በሪከርድ ማለት ነው። እዛ ላይ ደግሞ ሴቶች እንግዲህ ፍቃድም ኢጃዛም የስራም ጫና እንደሚኖር እናውቃለን ሁላችንም እና ስለዚህ 2 አመት በስን 2 አመት ወስዶብሻል ማለት ነው። አዎ 2 አመት ወስዶብኛል። አይዋ ማሻአላህ። ዋናው ነገር ማክተም ነው እንግዲህ ወራቱን ቢረዝም ጊዜውም ቢረዝም ዋናው ነገር መጨረሱ ነው። እንኳን በዚህ አላህ አብቃሽ ማለት ነው። ሌላኛው ጥያቄ እንግዲህ እዚህ ደረጃ ደርሳለሁ ብለሽ አስበሽ ታውቂያለሽ? እንግዲህ ቁርአን ከመጀመርሽ በፊት ከመቅራትሽ በፊት ቁርአን አፈትማለሁ በተለይ በስደት ዓለም ላይ ሆነሽ በሰው ቤት ሆነሽ የሥራ ጫና ያለብሽ ቁርአን አፈትማለሁ እጨርሳለሁ ደረጃ ደርሳለሁ ብለሽ ታስቢ ነበር በሰዓቱ? አሁን አስባለሁ ማለት ከልጅነቴ ጀምሮ ቁርአን ባለመቅራቴ በጣም ጸጸት ነበርና ከገባሁም በኋላ ያው ትንሽ እንደዚህ የሥራ ጫና ቢኖርብኝም አፈትማ
አለው ብዬ አስብ ነበር ማለት ነው። አላማ አረግ ነበረ እና ተሳስቶልኝ ማስተም ደረጃ ደረጃ። ሌላኛው እንግዲህ አንድ ሰው የሚቀራው መቼም ለመስራት ማለትም ለማስቀራት እንደሆነ ይታወቃል። ለዚያም ነው ነብያችን አለይሂ ሰላቱ ወሰለም እናንተ ብላችሁ ቁርአንን ቀርቶ ያስቀራ ሰው ነው ይላሉና እንዴት ነው ያንቺ ዓላማ ያንቺ ውሳኔ እንዴት ነው? ማለት ቁርአንን ቀርተሽ ለማስቀራት ያለሽ ዝግጅት ሂማው ምን ያክል ነው? እንዴት ነው? ኢንሻአላህ በጣም ጉጉት አለኝ ያወቁትን ለማሳወቅ ወደኋላ አልልም ኢንሻአላህ አላህ ፈቃድ ማለት ነው። ከተልኝ ማሻአላህ ሌላኛው እንግዲህ አንቺ እዚህ ደረጃ ደርሰሻል አስተማሻል ማሻአላህ ያላከተሙ ወይም ደግሞ ያልጨረሱ እህቶች ወንድሞች ይኖራሉና በተለይ ቁርአን ይከብደናል ይቀራናል ብለው የሚያስቡ ብዙ ልጆች አሉ። እስከ መተውም ደረጃ የሚደርሱ ልጆች ሊኖሩ ይችላሉና ለነዚህ ልጆች ምንድነው ምትይው ተፈታልኩት ነገር ካለ በተለይ ቁርአናቸው ላይ ይተናገሩ ማለት ነው። ቁርአን ያው ጀመር ለቀቅ ምናምን ያረጉ መተው ጥሩ አይደለም። ያው ባላቸው አቅም መታገል ነው ወደ መጓዝ ነው ማለት ነው የሚያስፈልገው። ጀመር ለቀቅ ሳረጉ ሊያፈቱ አይችሉም ማለት ነው። ይጠናቸዋል ይሉስና እንዳይጠናቸው ማጥናት ነው። ጀመር ለቀቅ ማድረጋቸው ነው በደንብ አድርገው አጥንተው መቅራት ነው ማለት ነው። ወደፊት ለመሄድ አላማ ማረጋ አለባቸው። ስለዚህ ያው ጥንካሬ ያስፈልጋል። በዛ ላይ ምን ያክል ወራት እንዲወስድባቸው መጠናከር ነው ያለው መፍትሄ አይደል? አዎ በደንብ መጠናከር አለባቸው ማለት ትግስት ያስፈልጋል። በተለይ እንግዲህ እናንተም ደግሞ የስራ ጫና እንዳለባችሁ ይታወቃል። ስደት ላይ ያሉ ልጆች ወንድሞችና እህቶች ስራ ጫና ብዛት እንዳለባቸው ይታወቃልና ሶብር ይባል ነገር ስላለ አዎ ያስፈልጋል። ሶበረው ያው አንዴ ለማክተም ታይሆን ባለው እንዳመቻቸታቸው ማለት ነው እንደምቾታቸው ሁለት ሰቀርም ብትሆን መስራት አለባቸው ማለት ነው። ከመተው ይሻላል መቼም። ማሻአላህ ስለዚህ ሁላችንም መጠናከር እንዳለብን ነው የተገለጸ ያለው። ሌላው ቁርአን በማስተማር ምን ያክል ደስታ ነው የተሰማሽ? አልሐምዱሊላህ ከምለው በላይ ያው በቃላት ከምገልጸው በላይ ደስ ብሎኛል። አልሐምዱሊላህ ደግሞ መጠቀምበት አላህ ያድርገኝ። ወደፊትም ደግሞ አላሁ ተዓላ ይግለጥልኝ እንጂ አሁን በጣም ደስ ብሎኛል። ለሌሎችም ወገኖች እንደዚህ ደግሞ አላሁ ተዓላ እንዲወፍቃቸው ዱአ አደርጋለሁ ማለት ነው። ኢንሻአላህ አላህ ሁላችንም እንግዲህ ያግራለን ጽናትን ይወፍቀን። ሌላኛው ብዙ ልጆች አለን ከአንድ ግሩፕ ወደ ሌላ ግሩፕ የምንዞር ወይም ደግሞ የምንሮጥ ልጆች አለንና እነዚህ ልጆች ምንድነው ማድረግ ያለባቸው? በተለይ ያዝለቀቅ የሚያደርጉ ልጆች አሉና እነዚህ ልጆች ምን እንበላቸው ምን እንከራቸው? በዚህ ዙሪያም የምትለው ነገር ካለሽ ለታዳሚዎች ይሆናልና ኢንሻአላህ የምትለው ነገር ካለሽ ትንሽ አጠቃላይ ተነግሪኝ ማለት ነው። እኔ እንደራሴ መመክራቸው ያው ከወደዛ ከወዲህ ማለቱ ምንም ለውጥ የለውም። አንድ ቦታ ሆነው በአንድ ኡስታዝ ማስተሙ ነው ማለት ነው ደስ የሚለው። በዛም ላይ ደግሞ ይቀራቸዋል ከዚህ ሲሉ መቼም እንደገና ወደ ኋላ እየተመለሱ ምናምን ሊሆን ይችላልና ቀጥታ በአንድ ኡስታዝ ማስተም አለባቸው ወይም መቅራት አለባቸው ብዬ ነው የማስበው። ወደ ወዲህ ካሉ በጣም አላማቸው ራሱ ይበላሻል። እና እኔ አሁን ለመጀመሪያ ጊዜ እዚህ ግሩፕ ውስጥ ነው የገባሁት። አልሐምዱሊላህ ያው ሌላ ግሩፕ ውስጥ ቀርቼ ማላውቅም
እዚሁ ከቃይዳ ጀምሬ ቀጥራሁኝ ያው እዚህ ደረስኩኝ። አልሐምዱሊላህ ማከም ደረጃ ደረስኩኝ። ወላጆች ማስተላልፈው ያው በአንድ ግሩፕ እንዲቀሩ ነው ማለት ነው። ስለዚህ ጽናት ያስፈልጋል። ምክንያቱም መንሰበተነ በትላሉ ዑለማዎች የጸና ነገር ነው። ጽናት የሌለው ነገር ሊበቅልም ሊያፈራም ሊያበብም ስለማይችል ያው አንድ ቦታ መጽናት እንደሚያስፈልግ ሁላችንም ልናውቅ ይገባል ማለት ነው። ኢንሻአላህ ወደ መጨረሻው ጥያቄና መልስ እንሄዳለን ማለት ነው። ምናልባት እንግዲህ አልኢማን ላይ የተለያዩ ተማሪዎች በቂራት ላይ በትምህርት ላይ ይገኛሉ ማለት ነው። ዛሬ ላይ ደግሞ እህታችን ሶፊያ ማክተም ደረጃ ደርሳ እንግዲህ ቁርአኑን አክትማለች። ዛሬ ኢንሻአላህ የምርቃት ፕሮግራም የምናካሄድ ይሆናል ማለት ነው። እስኪ እንዳው የተወሰነ ቲላዋ ብታደርግልን ማለትም የተወሰነ ቁርአን ብታሰሚልን በተለይ ሱረቱል ካህፍ ለታዳሚዎች ለተመልካቾች ለአድማጮች የተወሰነ እንዳው ልታሰሚልን ማለት ነው። መቼም የአላህ ከላም የአላህ ንግግር አይጠገብምና የተወሰነ የምታሰሚን ይሆናል ማለት ነውና ለማሰማት ለመቅራት ትችያለሽ አሁን? መርሃባ አይዋ ስለዚህ የምታሰሚ ሱረቱል ካህፍን ነው። በተለይ ዛሬ ደግሞ ጁምዓም ስለሆነ ኢንሻአላህ ጁምዓም ለሁሉም ይሆናልና ከመጀመሪያው የተወሰኑ አያዎችን ቢያንስ 2 3 4 ከዚያ ደግሞ እንደነሻባውና እንደሚልቀናው እናያለን ኢንሻአላህ። ኦኬ አሁን ኢስራን ነው ወይስ ካህፍን ነው? ሱረቱል ካህፍን ከመጀመሪያው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم يقولون إلا كذبا فلعلك باخع نفسك على أثارهم إن لم يؤمنوا بهذا الحديث أسفا. ما شاء الله بارك الله بك. الله يتمنلش حقيقة بتا ደስ የሚል ነው አቀራረቡ ማሻአላህ ነው። አላህ ይጨምርልሽ እውቀት ላይ ይጨምርልሽ የቁርአን በረከት አላህ። እስኪ እንዳው ለተመልካቾች ማለትም ለተከታታዮች ለአድማጮች የምታስተላልፈው ነገር ካለ መልእክት ካለ እንዳው ትንሽ 1 2 3 ቃላቶችን ተናግረሽ ብናጠናቅ ብንዘጋው ማለት ነው። አድማጮች ማስተላልፈው ያው በርቱ ነው የምለው። በርታችሁ እንደዚህ አይነት ማስተማሪያ እንዲወጣችሁ በደንብ አጥሙ ነው የምለው እኔ ቁርአኑ ላይ ኢንሻአላህ ያው እዚህ ደረጃ ደርሰው እየደረሰ ተሳፋይ እንደሆነ እኛም